ሄኖክ በፈጣሪስ ሄኖክ ለምን ነው ካሜራ አንተ ምን እየሰራ ነው ሲጀመር? ለምን ነው ካሜራ ይዘሽብኝ የመጣሽ? በጣም ነው ማዝነው ሄኖክ። ምን ሆነ ነው? ለምን እንደዚህ ልትሰንከው? እኔ ጋር ደውልም እንዴ? አይ ማን ያሳየሽ? በቃ ምንም ወቴው ለም አንዴ ተበላሽቷል ማለት ነገር ነው። ቆይ አንተን እያለው እንደዚህ ትሆናለህ እንዴ? በቃ ወሰነ ስትይ ስንት ነገር ያሳልፍ ጓደኛ እኮ ነኝ። ዮርዲ እኮ ነኝ። ምን ሆነ ነው? በቃ ዮርዲ በቃ ተይኝ። ነገር አይቻለሁ። በጣም ብዙ ህይወት አልፌያለሁ። ኑሮኛ አይቻለሁ። በጣም ታቂኛለሽ። የድሮ ህይወቴን ታቂዋለሽ። ውድ ቤተሰቦቻችን እኔ ዮርዳኖስ እባላለሁ። የሄኖክ የቅርብ ጓደኛ ነኝ። አብረን የተማርነው ልክ እንደ ቤተሰብ በሉት ለኔ ቅርበቱና አሁን ያለበትን ሁኔታ ግን ከአብሪኮ የዩቲዩብ ቻናል ላይ ነበር ያየሁትና በጣም አዝኛለሁ። እንደዚህ አልጠበቅኩም ነበር እና እኔም ባቅሜ በምችለው ለማገዝ ሞክሬ ነበር። ያው ትንሽ ቢሆንም 10,000 ብር ልኬለት ነበር። በነገራችሁ ላይ ይሄንን ብር ስጥልኝ ያለችው አብራ የተማረችው አዲስ አበባ ዩኒቨርሲቲ አብረው ነው ግራጁዌት ያደረጉት። ግን ያን ያህል ለውጥ አላመጣም መሰለኝ። እንግዲህ አሁን ያለበት ሁኔታ በጣም የሚያሳዝን ነው። በጣም ከባድ ነው። አሁንም የመጣሁት በጣም የሚያስጠላ ዜና ሰምቼ ነው። ያለበት ሁኔታ በጣም ከባድ ነው እንደሰማሁት ከሆነ። በዚህ ሁኔታ ውስጥ አገኘዋለሁ ብዬ አስቤ አላቅም። ግን በቃ የሆነ ሆኗል አንዴ። አሁን እንግዲህ ያለበት ድረስ ሂጂ ፈልጌ የምችለውን ለማድረግ እሞክራለሁ። በምችለው ለማገዝ እሞክራለሁ። እዚህ አካባቢ ያሉ ልጆች ጎዳና እንደወጣ ጎዳና ተዳዳሪ እንደሆነ ነበር የነገሩኝ። ግን የት አካባቢ እንዳለ እነሱን በግልጽ አያውቁም። ላገኘው ግን አላውቅም። እንግዲህ ሄጄ እፈልገዋለሁ። ከዛ ደግሞ በምችለው ሁሉ ለማገዝ እሞክራለሁ። A few moments later በጣም ብዙ ቦታ ፈልጌዋለሁ ግን ላገኘው አልቻልኩም። ምን እንደማደርግ አላውቅም። በጣም ከባድ ውሳኔ ነው የወሰነው። በጣም ብዙ አማራጮች ነበሩት። ጎዳና ላይ መውጣት የመጨረሻ መፍትሄ ነው ብዬ አላስብም። እኔ ግን እንዴት ሊወስን እንደቻለ ምንም እስካሁን አልገባኝም። እንግዲህ በጣም ብዙ ቦታ ዞር ያለው ትንሽ ደግሞ ዞር ልበልና እስቲ እድሌን እሞክራለሁ። በተስፋ ልቤ ላይ መልክሽን ያየው መንገዱን ያየው አይኔም ባቢያ ቀረም ያልፈለኩበት ቦታ የለም። ሄኖክ ለምን እንደዚህ አይነት ውሳኔ እንደወሰነ ምንም አልገባኝም። በጣም ብዙ አማራጮች ነበሩት እኮ። ሄኖክ በጣም ነው ያጠፋው። ትልቅ ጥፋት ነው ያጠፋው። የት ላገኘው እንደምችል አላውቅም። እግዚአብሔር ሆይ ወይኔ እዛ ጋር ሰውዬ ሲሆን እንዴ? እሱ አይመስለኝም። ግን እድል ልሞክር በቃ። ሄኖክ በፈጣሪስ ሄኖክ ደህና ነህ? እንዴ ማን አሳየሽ? ወይኔ ያልፈልኩ ቦታ እኮ የለም። ምን ሆነ ነው? ማን እዚህ መኖር ማን አሳየሽ ነው? በእግዚአብሔር ስም ምን ሆነ ነው እንደዚህ ሆንከው? በፈጣሪስ ማን አሳየሽ ያለሁበትን? እኔ በጣም ነው ማዝነው ሄኖክ። ምን ሆነ ነው? ለምን እንደዚህ ልትሰንከው? እኔ ጋር ደውልም እንዴ? አይ ማን ያሳየሽ? እኔ ያልጠየቅኩት ሰው ያላፈላለኩ ቦታ የለም እኮ። እንደዚህ ሆነ አይሃለሁ ብዬ አስቤ አላቅም ነበር። ወይኔ ሄኖክ ለምን እንደዚህ ያደረገው? እኔ ያለሁበትን ማን ያሳየሽ? ማን ነው ያሳየኝን ሰው? ያሳየኝን ሰው ያልፈለኩ ቦታ የለም። እንዴት እንደነት ውሳኔ ትወስናለህ? በቃ የኔ ህይወት እንዲህ ነው። ተይው በቃ ይወርድዬ። በቃ እንደዛ የኔ ህይወት ተበላሽቷል። በቃ እንደዚህ አትበል። አንተ ከዚህ በላይ መኖር የሚገባ ሰው ነህ። እንደዚህ አትበል። በቃ ተይው በእናትሽ። ያለፈ ህይወት ነው። በቃ እንግዲህ ምን ማድረግ አይቻልም። በጣም ብዙ ነገር አየሁ፣ ብዙ ነገር ለፈው፣ ብዙ ነገር አየሁ። በቃ
ህይወቴ ሁላ ተመሰቃቅሏል። በቃ ምንም አይነት ህይወት የለኝም ካሁን በኋላ ላይፌ ሁሌ ከተበላሸ ቆይቷል። በቃ የስካሁን ሆኗል። በቃ ከዚህ በኋላ ግን እንደዚህ አይቀጥልም። ከኔ ጋር እንሄዳለን። ተነስ፣ አሁን ምንም አይነት ተነስ። ምንም ህይወት የለኝም። ተይ ሄኖክ ምን ሆነ ነው? በቃ ተይው። ያ ማለት በቃ ምንም የለም። ህይወቴ ሁሌም አንዴ ተበላሽቷል። ምንም ነገር የለኝም። ቆይ አንተን እያሉ እንደዚህ ትሆናለህ እንዴ? በቃ እኛ አለን። ተነስ። በቃ እንደዚህ ሆነ እኔ ማየት አልችልም። ምንም አይነት ነገር እኔ አልፈልግም። በቃ ተይ። አንተ ከመጀመሪያው እንደነሰው ከቆይ አንተ ከዚህ የተሻለ ህይወት የሚገባ ሰው እኮ ነህ። በቃ ነበር እንግዲህ በጣም ብዙ ነገር አይቻለሁ። ብዙ ኑሮኝም አይቻለሁ። ሀብት ኑሮኝ አይቻለሁ። ህይወት ጀመረ አይቻለሁ። ህይወቴ ሁላም ተበላሽቷል። በቃ ከጓደኞቼ ሁሉ ያ ማለት በቃ ከጓደኞቼ ሁሉ ነገር በጣም ብዙ ነገር ነበረ። ምንም ነገር ህይወቴ የለም። በቃ ሁሌም ተበላሽቷል። ይወርዲ በቃ ስለመጣሽ አመሰግንሻለሁ። ሂጂልኝ። የሆነ ሁሉ ሆናል። እረዳሃለሁ። የደረሰብን ሁሉም ነገር እረዳለሁ። ግን ከዚህ በኋላ እንደዚህ አይቀጥልም። እኔ አለሁልህ። ተነስ። አያስፈልግም እንዴ ምን ሆነ ነው? በቃ አላቅሽም። በቃ ተይ በቃ ሄኖክ፣ እኔ እናንተ ስንት ነገር ያሳለፍን ጓደኛ እኮ ነኝ። ዮርዲ እኮ ነኝ። ምን ሆነ ነው? በቃ ዮርዲ ሰኔ ሰላሳ አንዱ ወርቃ ሌላ እንዴ አለሽ እንዴ? እጂ እኔ ለምን መጣሽ? የፈለከውን ነገር ማለት ትችላለህ። እኔ ከዚህ ንቅቅ አልልም። በቃ ምን ላድርግ? በቃ እኔም እዚህ ሆናለሁ አብሬ። እሺ ምን እንደምፈልጊው? እኔ ከዚህ ተነስተን አብረኝ እንትን ነው የምፈልገው። አልፈልግም። እኔ በቃ መሄድ አልፈልግም። በቃ ሰፍ ብዬ እንትን ብዬ ነበር። በቃ ተይኝ። በቃ ልኖርበት ተይኝ። ይኸውልህ ሄኖክ፣ እኔ አንተ እንደዚህ ሆነ ማየት አልችልም። ቆይ ያ ሁላ ልፋት ያ ሁላ ድካም ለዚህ ነበር እንዴ? በቃ ተይኝ። የተማርከው ለዚህ ነው እንዴ? ከዚህ በጣም የበለጡ ብዙ ተስፋ የሚያስቆርጡ ነገሮች አሉ እኮ። ግን ይሄ አይደለም የህይወት ማብቂያው። አንተ ገና ብዙ የሚጠብቅ ነገር አለ። ትወርቃለህ፣ ትነሳለህ፣ ግን ሁሉም ያልፋል። ሄኖክ በቃ እኔ እንደዚህ ተስፋ የምቆርጥ ሰው አይደለም። ሳቅ እንደነሱ አይደለም አንተ በጭራሽ። በቃ እኔ ብዙ ነገር አይቻለሁ። በጣም ብዙ ህይወት አልፌያለሁ። ኑሮኛ አይቻለሁ። በጣም ታቂኛለሽ። የድሮ ህይወቴን ታቂዋለሽ። የድሮ ህይወቴን ይወርዲ አሪፍ ህይወት አሪፍ ኑሮ እንደምኖር ታቂያለሽ። ከሰው በላይ እንጂ ከሰው በታች ኑሬ አላውቅም። ህይወቴ ተበላሽቷል። በቃ ህይወቴ ወደማይመለስበት መንገድ ሂዷል። የለኝም በቃ ህይወት የሚባል ነገር የለኝም እኮ። ከዜሮ እንጀምር ነው እያልኩ ያለሁት። ሁሉም ነገር ከዜሮ እንጀምር። እኔ ያግዛለሁ። እኔ ያለሁልህ። ምንም ነገር እኔ አልፈልግም። በቃ እኔ በጣም ብዙ ነገሮችን ብዙ ህይወቶችን አሳልፌያለሁ። ተው በእናትህ፣ እኔ እንደዚህ ሰው ማየት አልችልም። በእናትህ ተው ሄኖክ እባክህ። በቃ ተስፋ አትቁረጥ። ሁሉም ነገር ያልፋል እኮ እንዴ። ለምን እንደዚህ የምትሆነው? በቀላል ነገር የምትሰበረው? ሄኖክ እየሰማኸኝ ነው? እርዲ ሰማሻ? ነገርኩሽ እኮ። እኔ ምንም እየገባኸኝ አይደለም። ምንድነው ቆየኸው? የተፈጠረው ነገር ሁሉ ይስተካከላል። በቃ ያልፋል። ይገባኛል። የደረሰብህ በሙሉ ብዙ ነገር አድርገውልኝ ነበር። ከነሱ ህይወት ሁላ ወጥቻለሁ። በቃ ሌላ ህይወት የለኝም። ህይወቴ ጎዳና ነው። በቃ ምንም ህይወት የለኝም ካሁን በኋላ። በቃ በጣም ብዙ ልጆች ነበሩ እኔን የሚያግዙኝ። ህይወቴ ተመሰቃቅሏል። ህይወቴ ከተመሰቃቀለ ቆየ። በቃ እኔ እያልኩ ያለሁት ግን አልገባህም። ተረድቻለሁ። የደረሰብን ሁሉም ነገር ገብቶኛል። ግን እናስተካክለው ነው የምልህ። በቃ እኔ ላግዝህ እችላለሁ በሁሉም ነገር። በምንም አታግዝ። እኔ እንደዚህ ሆነ ማየት አልችልም። እሺ ካላልከኝ እኔ ከዚህ አልነሳም። አብረን ነው የምንሆነው። እሺ ምን እንደምፈልጊው? እሺ ምን እንደምፈልጊው? በቃ አብረን እንድትሄድ ነው የምፈልገው። ከዚህ ቦታ መነሳት አለብህ እንዴ? ሄዶ በቃ ከኔ ጋር እንሄዳለን። ማነው አሳይቶ ያመጣሽ ወደዚህ? ሲጀመር በቃ ተይኝ። ይኸውልህ ሄኖክ፣ እኔ ላንተ የተሻለ ነገር ስላሰብኩኝ ነው እዚህ ድረስ የመጣሁት። ያልፈለኩ ቦታ የለውም ነግሬያለሁ። ያዙልኩ ካሜራ አንተ ምን እየሰራ ነው? ሲጀመር ለምን ካሜራ ይዘሽብኝ የመጣሽው እንዴ? እኔ ላንተ በማሰብ ነው። ቻናል ከፍተን ቢያንስ በሱ ራስን እንድትችል ራስን እንድታገዝ በማሰብ ነው። እኔ አልፈልግም። በቃ ተይኝ። ህይወት የለኝም ሲጀመር። ሄኖክ እባክህ እየነገርኩ ወደ ኋላ አትመለስ። በቃ ተይኝ። በቃ አንተ ስለነበረን ጥሩ ጊዜ አስብ እንጂ ጓደኝነታችን ያኔ አብረን ያሳለፍነውን ጊዜ። እኔ አንተ እንደዚህ ሆነ ማየት አልችልም። በቃ ይኸውልህ ይሄን ስራ እናስጀምርሃለን። ከዚህ ትነሳለህ፣ ህይወትን ትቀይራለህ። እሺ አሁን ደግሞ በቃ ወደ ቤት ተይኝ። እሺ ቆይሽ ምን ብለህ ነው አንተ? እሺ የምትለኝ ምን ብለህ ነው የምትስማማው? ቀን ያልፈልግም። በቃ ተይኝ።
የድሮ ህይወቴና ያሁኑ ህይወት ገባሽ አይደለ? በቃ አሪፍ ህይወት ስኖር ነበረ። በጣም ብዙ ነገሮች አሳልፌያለሁ። በትምህርት ታስታውሻለሽ? አብረን ተማሪ ሳለን ብዙ ነገር አሳልፈናል። ገብቶኛል። ሁሉንም ተረድቻለሁ። በቃ ተይኝ። ተረድቻለሁ። ለዛ እኮ ነው ላግዝ የምፈልገው። ያለፈውን ነገርን ስለማቅ ነው ላግዝ የፈለኩት። አሁን እሺ በለኝና ተነስና እንሂድ። ከኔ ያለፍክበት ነገር ስለማቅ ነው። እኔ የተሻለ ህይወት እንደሚገባ ስለማስብ ስለማቅም ነው። እሺ አሁን እሺ በለኝ። ከኔ ጋር እንሄዳለን። ሁሉም ነገር ይስተካከላል። በቃ እንደነበር አይቀጥልም። ሁሉም ነገር ይስተካከላል። እሺ እሺ አልከኛል። ተነስ። ሄኖክ ናንቺ ምን ትይደው? ሄኖክ እያናገርኩ ነው። እሺ ሚለው ከዚህ በላይ ምን ላድርገው? እሺ